ሃይ ጋይስ ዛሬ እንግዲህ የምናየው የአውሮፓ ቻምፒየንስ ሊግ ፍጻሜ ከ23 ቀን በኋላ በሃንጋሪ መዲና ቡዳፔስት ፑሽካሽ አሬና ላይ የሚደረግ የአርሰናል እና የፒኤስጂ ቻምፒየንስ ሊግ ፍጻሜ እናያለን። ይህ ጨዋታ ከ23 ቀን በኋላ ቅዳሜ ልክ 1 ሰዓት ሲል በሃንጋሪ ዋና ከተማ እንግዲህ ቡዳፔስት ይደረጋል። ሃንጋሪ ቡዳፔስት ከተማ እቺ ከተማ ከ3 የተለያዩ ከተሞች ድምር ናት። ቡዳ ፔስት እና ኦቡዳ የምትባል 3 ከተማ ተዳምሮ ነው እቺን ከተማ የመሰረቱት። እቺ ከተማ በጣም ታሪካዊ ናት። ሂስቶሪካል ሳይት ለምሳሌ ታሪካዊ ቦታዎች፣ የተለያዩ ትልልቅ ህንፃዎች ያሉባት የተለያዩ ቱሪስት መስህብ ከተማ ነች። እቺ ከተማ ላይ አርሰናል የእንግሊዙ አርሰናል የፈረንሳዩን ፒኤስጂን ይገጥማል። ይህ ጨዋታ ካሁኑ እንግዲህ በጉጉት እንድንጠብቅ እያደረገ ነው። ይህ ጨዋታ ልክ 1 ሰዓት ስል ይጀምራል ከ23 ቀን በኋላ ማለት ነው። አርሰናል በ2004 ላይ የቻምፒየንስ ሊግ ፍጻሜ ከባርሴሎና ጋር ተገናኝቶ የፈረንሳይ መዲና የሆነች ከተማ ፓሪስ ፓርክ ደ ፕሪንስ ባርሴሎና ጋር ተጫውቶ 2-1 መሸነፉ ይታወሳል። 20 ዓመት እንግዲህ ቆይቶ ዛሬ ከትናንትና በስቲያ ወደ ቻምፒየንስ ሊግ ተመልሷል። ይሄ ዘገነርስ ፋም በጣም ምርጥ ዜና ነው። አርሰናል በአውሮፓ መድረክም በ2004 በእንግሊዝ ፕሪሚየር ሊግ ያልተሸነፈ ኢንቪንሲብል ዊነር ወይም ደግሞ ሳይሸነፍ ዋንጫ ያነሳ ቡድን ተብሎ እስካሁን በታሪክ የተቀመጠ ቡድን ነው። አርሰናል በታሪኩ በእንግሊዝ ፕሪሚየር ሊግ ታሪክ አንድም ጨዋታ ሳይሸነፍ ዋንጫ ያነሳ ቲም የለም እስካሁን። ግን በ2004 ላይ አርሰናል ይህንን አድርጓል። ከዛ በኋላ አርሰናል በ2025 ወይም ደግሞ 2025 በፈረንጆቹ አቆጣጠር 26 ቻምፒየንስ ሊግን ሳይሸነፍ ለማንሳት ተቃርቧል። ይሄ እጅግ አስደማሚ እንዲሁ ለመገመትም ከባድ ነው። እንግሊዝ ፕሪሚየር ሊግ ላይ አሁን ከማንቸስተር ሲቲ ገልጦ በ6 ነጥብ ሊጉን በ4 ነጥብ ሊጉን እየመራ ይገኛል። ባለፈው ሳምንት ማንቸስተር ሲቲ ከኤቨርተን ጋር 3-1 መውጣቱ ይታወሳል። አርሰናል አሁን ሊጉንም እየመራ ይገኛል። በቻምፒየንስ ሊግም ፍጻሜ ደርሷል። ይሄ ለአርሰናል ደጋፊዎች በጣም የሚያስደንቅ እና እጅግ በጣም ውድ የሆነ ዜና ነው። በጣም ደስ የሚል ነገር ነው። ሌላው አርሰናል ጋር ከቡድን እንትን ጋር ስነሳ በ2004 ላይ አርሰናል ቻምፒየንስ ሊግ ዋንጫ እንግዲህ ወደ ፍጻሜው ሲደርስ በዛን ሰዓት ቡካዮ ሳካ ይገርማል። ቡካዮ ሳካ ገና 4 ዓመት ልጅ ህፃን ነው። አሁን ግን የቻምፒየንስ ሊግ ጉዞ ቲኬት እንዲቆርጡ የሚያደርግ የአሸናፊነት ጎል ያስቆጠረ ውዱ ተጫዋቻቸው ነው። ቡካዮ ሳካ ማለት ነው። ቡካዮ ሳካ ባለፈው በአትሌቲኮ ማድሪድ ጋር አርሰናል በኤምሬትስ ስቴዲየም ጋር ሲጫወቱ ለአርሰናል የማሸነፊያ ጎል ያስቆጠረ እንግሊዛዊው ተጫዋች ቡካዮ ሳካ ነው። አርሰናል ግን በ2004 ወደ ፍጻሜው በደረሰበት ወይም ደግሞ ፍጻሜው ሲደርስ ያኔ ቡካዮ ሳካ የ4 ዓመት ጨቅላ ህፃን ነው ማለት ይገርማቸዋል። ሌላ ዜና ደግሞ ይሄ ወጣቱ ማክስ ዶውማን ነው ባለው እንግሊዛዊ ነው። እሱ በዛን ሰዓት አልተወለደም። ይገርማል። ማክስ ዶውማን 2004 ላይ አርሰናል ፍጻሜ ጨዋታ በፓርክ ደ ፕሪንስ በፓሪስ ከባርሴሎና ጋር ሲጫወት ማክስ ዶውማን አልተወለደም። አሁን ግን የቻምፒየንስ ሊግ ፍጻሜ ለመጫወት በቅቷል። ይህ አዲሱ ጀኔሬሽን ታሪክ ይሰራል። በእንግሊዝ ፕሪሚየር ሊግም ታሪክ የሰራ አርሰናል ነው። አሁን ደግሞ በአውሮፓ መድረክም ታሪክ ሊሰሩ የ90 ደቂቃ እድሜ ብቻ ቀርቷቸዋል። እንግዲህ ይህንን ጨዋታ አርሰናል አሸንፎ ያስደምመናል ብለን እየጠበቅን እንገኛለን። ድል እንግሊዙ ሀያል የለንደን ክለብ የሆነው አርሰናል ይሆንልን። ፒኤስጂ በአጭሩ እንግዲህ ክብቻ ክብራስኬሊያ የወቅቱ ሻምፒዮን ባላንዶር
አሸናፊው ኦስማን ደንበሌ ፈረንሳዊው በጣም የሚገርም ጥምረት አላቸው። በተለይ ክብቻ ክቫራትስኬሊያ በዚች በዘንድሮ ዓመት በጣም እጅግ አስደማምና ድንቅ የሆነ ድሪብሎችንም እያደረገ ጎሎችን ሲያስቆጥር እያየን እንገኛለን። ኤኒዋይስ ድል በደንብ ለተጫወተው ባይ ሲዩ ሃንጋሪ ቡዳፔስት ቻምፒየንስ ሊግ ፋይናል